ሰላም፣ ዛሬ ባሎን ፍላወር እንዴት እንደሚሰራ አሳያችኋለሁ። በጣም ቀላል ነው። ቤት ውስጥ ለተለያየ ፕሮግራም፣ ለበርዝዴይ፣ ለቤቢ ሻወር ወይም ለተለያየ ፕሮግራም ትጠቀሙበታላችሁ። ተከታተሉኝ። እሺ፣ ባሎን ፍላወር ለመስራት ባሎን ሳይዘር ያስፈልገናል። ምክንያቱም የባሎናችን ሳይዝ እኩል መሆን አለበት። መንፊያ ያስፈልገናል። ማሰሪያ 260 ወይም ሌላ ማሰሪያ፣ እኔ ሁሌ የምጠቀመው 260 ነው። ባሎን ያስፈልገናል። ባሎናችንን ከነፋን በኋላ ባሎን ሳይዘር ውስጥ እንለካለን ማለት ነው እና 8 ኢንች ነው የተጠቀምኩት። ምክንያቱም ተለቅ እንዲል ስለፈለኩኝ ከስር ስለሚሆን ተለቅ እንዲል ስለፈለኩኝ 8 ኢንች ነው የተጠቀምኩት። ሁለት ካሰርም በኋላ ባሎናችንን አራቱን ደግሞ አንድ ላይ እናደርጋለን። ከዛ አንድ ለብቻው እንነፋለን። ከዛ ከአራቱ ባሎን ጋር እንቀላቅላለን። አምስት ባሎን ስለሚያስፈልግ ማለት ነው። ይህንንም ልክ እንደ መጀመሪያው 5 ነው የሚያስፈልገን። በ6 ኢንች ነው ይህን ሳይዝ የምናደርገው። ምክንያቱም ከመጀመሪያው አነስ እንዲል ስለምፈልግ በ6 ኢንች ነው ያደረኩት። የመጀመሪያው በ8 ነው። ይሄ ደግሞ በ6 ማለት ነው። የሁለተኛው በ6። እናንተ በተለያየ ሳይዝ መጠቀም ትችላላችሁ። ልክ እንደ መጀመሪያው 5 አድርገን ነው ይሄንን የምናስረው። የመጀመሪያውን ባሎን በ260 ማሰሪያ እናስረዋለን። ያው እናንተ በሌላ መጠቀም ትችላላችሁ። እኔ ግን ሁሌ የምጠቀመው 260 ነው፣ ለማሰሪያነት የምጠቀመው ማለት ነው። እንደዚህ ካስተኛና 5ቱንም ስትሬት ካደረግን ካስተካከልን በኋላ ሁለተኛውን ባሎን እንደርባለን ማለት ነው። እሱንም ልክ እንደ መጀመሪያው አስተካክለን እናስራለን ማለት ነው። እያዟዟርን አጥብቀን ነው የምናስረው፣ ምክንያቱም ቅርጹ እንዲመጣልን ሁለቱንም እያደረግን እናስራለን። ይኸው ይሄን ይመስላል። ከዛ ከላይ 5 ኢንች ባሎን በጣም በትንሹ ነፍተን ይሄንን ሳይዘር መጠቀም አይጠበቅብንም። በራሳችን ዝም ብለን አነስ አድርገን እንደርበዋለን መሀል ላይ። ይኸው ይሄን ይመስላል። በጣም ነው የሚያምረው። ያው ግድግዳ ላይ ለመለጠፍ ደብል ሳይድ ፕላስተር በመጠቀም ከኋላ 5ቱም ባሎን ላይ እንለጥፋለን። ከዛ ግድግዳ ላይ ማድረግ እንችላለን ማለት ነው። በዚህ በተለያየ ከለር መስራት እንችላለን እና በጣም ነው የሚያምረው። ሞክሩት።